ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያው ያ ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙም የሚከብድ አይደለም። ከዛ ስናጠና ምን አለን? ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? አቤት ያነበባቸው ይግዛት የሚል አለ። እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል። አልተጻፈም። ባል ገዢ ነው ይላል አይልም። ሚስት ገዛ እንጂ ባል ገዢ ነው አይልም። ሚስት ገዛ ይላል። መገዛት አለባት። ባል ግን ለሷ የሚገዛበት ሌላ ደግሞ ወጋ አለ። ምክንያቱም ኤፌሶን እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን ዕውቀት ብንይዝ፣ ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያውቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድም ሐሳቡ ምንድነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት ነው። ገብቷል? የኔን ሚስት ሊገዛ ያስባል ማለት ነው ይሄ። አሁን ይሄ ምንድነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ነው። ንባቡ የሚስት ራስ ባል ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁም። እኔ የሷ ራስ አይደለሁ። የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝስ? እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ ነኝ እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ ያልተባለችው ለመሰረት ተገዢ ነው የተባለችው። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርግ? ምን ያርጋት ነው? ይውደዳት ነው የሚለው። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው የሚጀምረው። ሲጀምር submitting yourselves one to another in the fear of God ወይም ለእያንዳንዳችሁ ብሎታል። በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። እኔም ለሷ እሷም ለኔ፣ ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድን ነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። መመሰረቱ መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ ማንሽ አንቺ ነግር እንት አሁን ነግር ይሄም አለቀቀም ድገም እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል። ግን መግዛት የሚለው ወይ መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው፣ ሰሚሽን ነው፣ ራሷን ሰብሚት ማድረግ ነው። ሚስቶች ለጌታ እንደምትገዙ ለባሎቻቸው። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይለዋል፣ በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት? አቤት ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱ ይችላል። ባል በጌታ አይደለም።
እሷ በጌታ ነች። ትገዛለት እንዴ? አቤት የስ እኔ ጌታ ነው ጌታ አንተ አይደለም አይባልም። ሰውየው እግዚአብሔር የለሽ እንኳን ቢሆን ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ በጣም ነው የምትገዛልኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን ምትገርም ነች መባል ነው ያለባት። ያላመነ ጴጥሮስ ነው ይሄንን የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ተገዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ። ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ ቅዱስ ያዛል። ለምን? ወንድ የሚለው ነገር የክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም ይሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራስ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ እንድም የዘላለም ህይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመትና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወደሃለሁ አይ ላቭ ዩ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰብሚሽን ማለት ቅድሚያ ለባል መስጠት፣ ባል ሲያወራ ስሙት ማለት ሪስፔክት መስጠት። ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ ዕውቀት እንዳለው አንዳንድ መረዳት እንዳለው ለማሳየት አውቃለሁ እሱ እድሉን መስጠት። እስቲ አንተ ምን ትላለህ ብላ በሰው ፊት ምንም ባያቅ እንትን ማለት ያለች ማጋጋል አለባት። ገብቶሃል? ባል በተፈጥሮ ይህን ይወዳል በሁሉ። እስቲ አንተ ምን ትላለህ? እስቲ እንደዚህ ብዙ ጊዜ አወራላቸዋለሁ። ሴቶቹ ሰብሚሽን የሚያጡበት ነገር ይኖራል። ሰብሚሽን የሚያጡበት ነገር መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊዝ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀይራል። ወንዱ ያን ክፍተት አልሞላ ሲል ገብቷል? ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል አይቆጣጠሩ? ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተላል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ እነ ይስሐቅ እነ ያዕቆብ ሌሎችም የእምነት አባቶች ነቢያቶች ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉት። ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው የሚያገለግሉት። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ ላለው አንተ ለልጆች እግዚአብሔር መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረስታል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ እስቲ ጸልይ መባል አለበት። ለና ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እስቲ ደግሞ አሁን ቃል እንካፈላለን ታወጣለች። እሷ በቃ ይወጣላትን ታወጣለች። እስቲ እንካፈላለን በተወደደ ሰዓት ሰማው በመዳን ቀረዳው ይላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል ጥግለው። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ ባል አንድም ሙሉን ይከታተላል። ሙሉ አሁን ሴቷ ለምን እንዲሆን ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት።
ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው? ሪስፔክት፣ ቅድሚያ። እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ እሱ ያው ቤቱ አባወራ ያመሰግንልናል፣ እሱ አመስግኖልን እንበላለን ማለት። ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄንን ነው ማለት ሰሚሽን ማለት። ይሄን ገብቷችኋል? ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዕዱ እንጸልያለን። ገብቷል? ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለበት። ገብቷል? ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰሚሽን፣ ሪስፔክት ማድረግ ማለት ነው። ገብቷችኋል? ለሷም ኩራቷ ይመስለኛል። ባሏ እንደው አንዳንድ ባይገባውም አስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል? አባቶ ዋይዝ አድርገን ጥበብ ስጠን፣ ዊዝደም ጂሰስ። እኛ እኮ እንጀራ በወጥ አላነሰንም፣ ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምን ነው ሲባል ጥበብ፣ ዊዝደም። ለምንድን የምትገዛለት አንድ ሴት ምን ይለሱ ብትልስ ነው? ለምንድን ነው እኔ ለሱ እኔ ጌታ ኢየሱስ ብቻ ነው? አይ ሁሉም ጥቅሱ በየቦታው ነው የሚገባው፣ አለ ቦታው ጥቅስ አይገባም።